ሰላም ጤና ይስጥልን። ከአልሚ ዴይሪ እንደምሰምታችኋል። የወተት ላም እርባታ ምን ያህል ያዋጣል የሚለው ነው ጥያቄ። ብቻም አይደለም አንዳንድ አሉታዊ አስተያየቶችም አሉ። በእኛ ሀገር ሁኔታ አያዋጣም አይሆንም የሚል አስተያየት የሚሰጡ አሉ። በመሰረቱ ይህንን የሚሉት ሰዎች ጠለቅ ያለ እውቀት ኖሯቸውም አይደለም፣ በወረቀት ቲዮሪ ላይ የሚያተኩሩ ሰዎች ናቸው። በሌላ በኩል ደግሞ እነሱ ያሉበት ኮምፎርት ዞን አለ። በደሞዝ ነው እድሜያቸውን የጨረሱት፣ ደሞዝ እያገኙ ነው። ከደሞዝ ጋር ሲነጻጸር ይሄ አነስተኛ ገቢ የሚያስገኝ ነው፣ ሪስኩ ከፍተኛ ነው የሚል ነው የሚሰጡት አስተያየት። ይሄ ምን ያህል እውነት ነው የሚለውን ለመመልከት እንሞክራለን። ስለዚህ መደባበቅም መወሻሸትም አያስፈልግም። ስለ ከብት እርባታ፣ ስለ ወተት ላሞች እርባታ እውነቱን ነው መነጋገር ያለብን። እውነቱን ስንናገር እንግዲህ ተስፋ የሚያስቆርጥ ስራ አይደለም። አልጋ ባልጋ የሆነ ሁሉ ነገር የተመቻቸበት ብር የሚታፈስበትም ስራ አይደለም። አሁን አንዳንድ ቪዲዮዎችን አያለው በማህበራዊ ሚዲያ 150,000 ብር በወር የምታገኙበት ስራ ይላል፣ 200,000 ብር የምታገኙበት፣ 500,000 ብር የምታገኙበት ስራ ነው ይላል። አልፎ ተርፎም አንዳንድ የገንዘብ ማግኛ መንገዶችን በዚሁ ስራ ለመጠቆም የሚሞክሩ አሉ። ለምሳሌ ወተት ይሄን ያህል ብታከራዩ፣ ለመኖ ይሄን ያህል ብታወጡ፣ ለቤት ኪራይ ይሄን ያህል ብታወጡ፣ ለሕክምና ለመድኃኒት ይሄን ብታወጡ የተጣራ ትርፋችሁ ይሄ ይሆናል ብላ የገለጸች አንድ ሴት በዚሁ እርባታ ላይ ተሰማራች አይቻለሁ ሰሞኑን። እሷ ይሄ ትክክል ሊሆን ይችላል፣ ግን ለሁሉም ሰው አንድ አይነት አይደለም። አልጋ ባልጋ ነው ማለት አይቻልም። ውጤታማ ለመሆን ግን ምንድነው የሚያስፈልገው? አንደኛ በጣም ጠንክሮ መስራት ያስፈልጋል። ጠንክሮ መስራት በጣም ወሳኝ ነው። ለስራው ደግሞ ፍላጎት መኖሩ ያስፈልጋል። ፍላጎት የሌለው ሰው በዚህ ስራ ውስጥ እንዳይሰማራ እኔ እመክራለሁ። ፍላጎት ሲባል ገንዘብ የማግኘት ፍላጎት፣ ሀብታም የመሆን ፍላጎት ብቻ አይደለም፣ የስራ ፍላጎት ብቻ አይደለም። ከብቶችን መውደድ፣ የከብቶችን ጸባይ ማወቅ እና የቢዝነሱን ደግሞ ጸባይ ማወቅ ይጠይቃል። በሌላ ስራ ላይ እኮ ተሰማርቶ ያንን ገንዘብ ወይም ከዛም የበለጠ ሊያገኝ ይችላል ያ ሰው። ስለዚህ ስራውን በፓሽን እና በፍላጎት ቢሰራው በለጠ ውጤታማ ይሆናል እና እንደተባለውም 150,000 ብቻ ሳይሆን ከዛም በላይ ማግኘት የሚቻልበት ሁኔታ አለ።